እንዴት ናችሁ? ዶክተር አብይ ነኝ ከኤሊት ያት በላይ ቀዶ ህክምና ማዕከል። አሁን እንደምታዩት ጉዞ ልናደርግ ነው። ጉዞ የምናደርገውም ደግሞ ብዙዎቻችሁ ገምታችኋል፣ ግን አብዛኞቻችሁ አላገኛችሁትም። ቀጥታ የምንሄደው አሁን ወደ ጎንደር ይሆናል። ጎንደር ዩኒቨርሲቲ ሆስፒታል ውስጥ በጣም ብዙ ህጻናት እየጠበቁን ነው ቀዶ ህክምና ለመሰራት። የምናደርገውም ቀዶ ህክምና የነፃ ቀዶ ህክምና ነው። ሁሉም የሚያስፈልገን ነገር በሙሉ እዚሁ ከድርጅታችን ይዘናል። እንግዲህ የምናደርገው ቀዶ ህክምና ለ4 ቀን ነው የሚቆየው። 3 ቀን ነው የሚቆየው። ነገር ግን ካምፔኑን ጨንቱን ስክሪኒንጉን ጨምሮ 5 ቀን ማለት ነው። ዛሬ ቅዳሜና ነገ እሁድ ስክሪኒንጉን እንሰራለን። ስክሪን ካደረግን በኋላ ሰኞ፣ ማክሰኞ፣ ሮብ አትሊስት ከ90 እስከ 100 ለሚሆኑ ህጻናት ሰርጀሪ እንሰራለን ብዬ አስባለሁ። የምንሰራውም ወይም ደግሞ የምናከመው ህክምና ሞር ለሚታፈኑ ልጆች ነው። እንደዚህ ለሚያንኮራፉ ተደጋጋሚ ቶንሲል ኢንፌክሽን ለሚጠቁ ልጆች ነው የምንሰጠው ህክምና። አብሶሉትሊ ፍሪ የሆነ ህክምና ነው። ይህንም ስናደርግ ደግሞ ማህበራዊ ኃላፊነታችንን ለመወጣት ብለን እናንተንም ደግሞ የብዙዎቻችሁን ጥያቄም ለመመለስ ስለምናስብም ነው። ነገር ግን እዚሁ ማዕከላችንም ላይ ወይም ተቋማችንም ላይ በጣም ብዙ ነፃ ህክምና የምንሰጣቸው ሰዎች አሉ። ኦልሞስት አሁን ራሱ በወረፋ ደረጃ ከ200 በላይ ሰዎች አሉ የሚሰሩ ማለት ነው የነፃ ቀዶ ህክምና ምዝገባ አድርገው የሚጠባበቁ። እነሱንም እየቀነስን እንሰራለን። ነገር ግን ከአዲስ አበባም ደግሞ ወጣ ብለን የጀመርነው ስራ አለ። ታውቃላችሁ፣ በአምቦ ነው የጀመርነው። ጅማ ላይ የሚያደረግነውን ታውቃላችሁ። በፐርሰናል የሆነ ኢንተርናል ካምፔንም ቢሆን ማለት ነው። አሁን ደግሞ በሰፊው ወደ ጎንደር በመሄድ ጎንደር ማለት እንግዲህ የትውልድ ቦታዬ ነው፣ ያደኩበት ነው፣ የተማርኩበት ሆስፒታልም ጭምር ነው። ስለዚህ እኔ በጣም በደስታ ነው አገልግሎቱን የሚሰጠው ከቲሞቼ ጋር ማለት ነው። ሙሉ ቲሞች አሉ። የተወሰኑ ቲሞች የቀሩ አሉ። እነሱ በተወሰኑ በአንዳንድ ምክንያቶች ወደኛ አልመጡም በዚህ ሰዓት። ነገር ግን ተዘጋጅተው ይመጣሉ ማለት ነው አብረን በሚቀጥለው ቀን። ስለዚህ በጣም ደስተኛ ነኝ። አር ዩ ሃፒ ጋይስ? Yes. So ጎንደር see you soon. So yeah, ጠብቁን ጎንደር ጠብቁን። የስ ልጆቻችሁን ያዘጋጃችሁ ጠብቁን። እኛም ልጆቻችሁንን አገልግሎትን ለምንሰጣችሁ በደስታ ነው የምንመጣው። እዚህ ያለውን ስራችንን በተወሰነ መልኩ ፖዝ አድርገን ማለት ነው ብዙ ዋጋ ከፍለን ነው የምንመጣው። ልጆቻችሁን አዘጋጅታችሁ ጠብቁን። በጣም ከፍተኛ የሆነ አገልግሎት፣ ትልቅና ግዙፍ የሆነ አገልግሎት ነው የምንሰጠው። በቀን እስከ 30 ሰርጀሪ ነው ለመስራት ያሰብነው። እንግዲህ ይሄ ህክምናም ተሳክቶ ተመልሰን ደግሞ ወደ ማዕከላችን እንድንመጣ ፈጣሪ ከኛ ጋር ይሁን። አመሰግናለሁ። ዶክተር አብይ ነኝ ከኤሊት ከአንገት በላይ ቀዶ ህክምና። See you soon ጎንደር። Stay tuned. People of ጎንደር stay tuned. ጎንደር ጠብቁን። እናመሰግናለን። Thank you so much. በጣም ነው የማመሰግነው። እግዚአብሔር ያክብልኝ። እንደዚህ እንግዲህ ዶክተር አብይ ታደሰ እንኳን ወደ ሀገር በሰላም መጣ ልንለው ጎንደር ዩኒቨርሲቲ ውስጥ ተገኝተናል። ዩኒክ ሰርፕራይዞች አሉ። የጎንደር ባህል ማዕከሎች አብረውን አሉ። እኔ ወንድማችሁ አስኔ ጎትንገስ ነኝ። አቀባበሉ ምን ይመስላል? እስከ መጨረሻው አብራችሁ። የግዞት ድርሳን ነጋሪ ቀዳሽ ነኝ ብሎ ፎካሪ አዋጅ ያልሰማ ስማ፣ የሰማ ላልሰማ ሰማ። ክቡር ተወዳጃችን ዶክተር አብይ ታደሰ እንኳን ወደ አሳደገች ጎንደር ከተማ በሰላም መጣ። ጎንደር ከተማ ኢትዮጵያ፣ ሁሉም ህዝብ ያመሰግናል። ቆይታ ያማረ የሰመረ የደመቀ እንዲሆን ከወዲሁ ተመኝተናል። መቀማጠል ያውቃል ጎንደር በፍቅሩ፣ መቀማጠል ያውቃል ጎንደር በፍቅሩ። ቻስኔ በጣም ነው እንኳን በሰላም ወደ ጎንደር መጣ። ደህና ቆየኝ። ተስፋ ይባላለሁ። አብይ ይባላለሁ። እንኳን በሰላም መጣ። ቴንክ ዩ ሶ ማች። እንግዲህ ጎንደር እናስጎበኛለሁ። ሹር በጣም ጓጉቻለሁ። በጣም የሀገር መሰረት ማለት ነው ቃሉ ሲተረጎም በግዕዝ ነው። የጎንደር ህዝብ የሀገር ዋልታና ማገር መሆን የጀመረው ከጥንት ነው ማለት ነው። እና መጀመሪያ የተቀበለው ኖህን ነው። ስለዚህ ይሄ የምንጎበኘው ቦታ የኖህ የመቃብር ቦታ ተብሎ ይታሰባል። ለዚህ ማረጋገጫው መጽሐፈ ግንዘት ነው። ኖህም አይከል የተባለችው ሚስቱ በአይከል ስለሞተች እስካሁን የጎንደር ህዝብ አይከል የሚለው ከተማ አለው። እሱም ሲሞት እዚህ ስላረፈ ጠበል ፈልቋል። አፄ ፋሲልም በነገሱ በ4ኛው ዓመታቸው ጎንደርን ያፈላልጉ በገሚ ጀምር ቦታ ያፈላልጉ ነበር። እናም ጎጃም፣ ጎርጎራ፣ ጉዛራ፣ ጎመንጌ፣ ጉባኤ፣ ገነተ ኢየሱስ ከሄዱ በኋላ 7ኛው ላይ ሲደርሱ ጎንደርን ጎሽ ለማደን በመጡ ጊዜ ጎሹን ያሳደዱ ሲመጡ ቤተመንግስታቸው የተሰራበት ቦታ ላይ ኩሬ ስለነበረ ጎሹን ኩሬ ለመጠጣት ሲከጅሉ ወደ ባህሩ ሲገባ እሳቸውን በቀስት ሊመቱት ሲያስቡ ባህታዊ ተገዝተው ጎሹ መንገድ መርቶ አመጣ።
ይህ ለአባቶች የተነገረው በገም የጀመረ ቦታ ነው ብለው ጎንደር ነው ብለው ስላሉት ጎንደርን ከተማው አደረገ። አጼ ፋሲል ከነገሰበት አጼ ቴዎድሮስ ደብረ ታቦርን እስኪያመቻቹ ድረስ ያሉት 250 ዓመታት የጎንደር የስልጣኔና የኢትዮጵያ ስም ደግሞ ታላቋ ኢትዮጵያ ወይም ግሬተር አቢሲኒያ ተብላ የምትጠራበት ዘመን ነበር። አጠቃላይ አፍሪካ ደግሞ ኢትዮጵያ ተብሎ ይጠራበት የነበረው ዘመን አሁን የምንመለከተው የወርቃማ ዘመን ይሆናል ማለት ነው። ኖርዌይ ምንለው እስከ ግብጽ ድረስ የተዘረጋውና አርሜኒያ፣ ቱርክ፣ ኢንዲያ፣ ቻይና፣ ማይናማር፣ ፈረንሳይ እነዚህ ሁሉ የዓለም አገር አካለው እነዚህ በንግድ በአርኪቴክቸር በሁሉ ነገር ተሳትፎበት የተመሰረተውን በአፍሪካ ሁለተኛ ግዙፍ ከተማ የነበረውንና የዓለም የቀጥተኛ ንግድ ግንኙነት ቦታ ብቸኛ ምዕራባውያንና ምስራቃውያን የሚገናኙበትን ሰላማዊ ቀጠና አሁን አስጎበኛለሁ ማለት ነው። ማይ ጎድነስ አንድ ጥያቄ አለኝ። አትገረሙም ወይ ነው? አትደመሙም ወይ ነው የኔ ጥያቄ ማለት ነው። ሌሊት 10 ሰዓት ነው የጀመርነው ሰርጀሪ። ከእንቅልፋችን 8 ሰዓት ተኩል 8 ሰዓት አካባቢ ነው የተነሳ ነው። ኢንሲዥን ታይም ሰርጂካል ኢንሲዥን ታይም 10 ሰዓት ነው የጀመርነው ሌሊት 3 ሰዓት ተኩል 20 ጉዳይ አካባቢ ለአራት 35 ህፃናትን ሰርጀሪ ሰርተናል ማለት ነው። በሰርጂካል ሳይድ እኔ ሁሉንም ሰርጀሪ የሰራሁት እኔ ነኝ። በሌሎች ቲሞች ደግሞ እነ ዶክተር አማረ እነ ዶክተር ፍጹም እንዲሁም ደግሞ ሌሎች ሰፖርቲቭ ስታፍ ሳር በጣም have done amazing job እና አትገረሙም ወይ ነው ማለት ጥያቄ ለጎንደር ህዝብ አትገረሙም ወይ? በመጀመሪያ ቀን ብቻ 35 ሰርጀሪዎችን ሰክሰስፉሊ ሰርተናል ማለት ነው። ሰክሰስፉሊ 35 ልጆችን አስቡ እንግዲህ ማለት ነው። እና I'm so proud of myself, I'm so proud of the university, I'm so proud of my staffs, my colleagues. You guys deserve everything in this world. I'm so proud of you guys. Really, I'm so proud. You have to be በጣም መደመም አለባችሁ፣ መገረም አለባችሁ። This is history in the making. History in the making. ሃይ እንዴት ናችሁ? እንግዲህ አሁን ኦልሞስት ከሌሊቱ 3 ሰዓት ሆነ። ሩብ ጉዳይ አካባቢ ሆኗል። ለ10 ማለት ነው ሰርጀሪ እንጀምራለን ማለት ነው። እንግዲህ እንደ እግዚአብሔር ፈቃድ ያቀድነው 40 ሰርጀሪ ለመስራት ነው። ትናንት 35ቱን በስኬት አጠናቀናል። እግዚአብሔር ደግሞ ከኛ ጋር ይሁን። የእናንተም ጸሎት እየረዳን ዛሬም 40 ህፃናትን ሰርጀሪ እንሰራለን ማለት ነው። the first patient is intubated already። ስለዚህ ቀጥታ ወደ ሰርጀሪ ነው የሚሄደው ማለት ነው። በጉዟችን በሙሉ ፈጣሪ ከኛ ጋር ስለሆነ በጣም ደስተኞች ነን። እናንተ ውጋት የቀጠናው ስጋት ይላል በይ አሲጅራ ያልኩሽ አይደለም እንዴ አንቺ አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው ምንሽ አንቺ አንበሳው ናዚያንስ ምርጥያንስ እኔ አለው ነው ምንሽ እዛ ጥቁሩ በየ እናስ አምታይ መውደድሽ አይሲያበር እንዳሞራ ሲያበር አይሲያበር ደስ ይለው ሰቆጣሽ ዋል ሆኛል። በደንብ ነው የምበለው። እውነት እንደ 35 ሰርጀሪ ሰርተን እኮ ይሄ ትልቅ ጀስቸር እኮ ነው።
ይሄ ሽብሻው እንደዚህ ብራድ እሺ እስኪ ይሄ ዞር ይሄ ማለት ምንድነው? ይሄ ማለት ያው ጠፍር መወልወል ይሄ መሳሪያ ምናምን እንግዲህ ይሄ መወልወል ነው። እንደዚህ ወንድ ልጅ ስለሆነ እንደዚህ አይደል? ኦኬ ይሄው ይሄ ገብቷቸዋል አይደል? እስኪ አንበሳ ገዳይ 3 አይነት ነው፣ ግን ለዶክተር አብይ ቀለል ያለው እሺ ይሄ ከዚህ ፊት ምን ይላል? ቆስጠን ይላል እንዳንበሳ ይላል። አንድ ሁለት ነው። እንግዲህ እንደዚህ ነው የምቆመው። መጀመሪያ እንደዚህ ነው የምቆመው። እሺ ትንሽ ክፍተቱን ጠብቅ። ስለዚህ ራቅ ትንሽ እጁ እንዳይመታ ከተገኘ ጎራዴ ያለ አይደል? አንተ ወደ ነው እንደዚህ አንበሳ ነው ከተገኘ መንበሳው ከተገኘ ይፈልጋል። Thank you so much. Thank you. Oh my God. Exercise አይደለም እንዴ? የክብሬ መመኪያ ደስታና ሕይወቴ ሌላ ምን ሀብታለኝ? ሀገሬ ናት ሀብቴ። አሳየኝ ዛሬ መሳየኝ ነገ መሳየኝ ሀገሬ ማየኝ ፍሬዋ ቀለቤ እሰይ አየሯ ሽታዬ እሰይ የማይቆረቁረኝ እሰይ ምድሯ መኝታዬ እሰይ ዘርቻ ያጨድኩባት ባጌጥ ያማርኩባት ወግ ማረግ ሲሳይን ጥጋብ ያየሁባት የእውቀት ግብይት ወግ የቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት፣ ሀገሬ ክብሬ ናት፣ ሀገሬ ቤቴ ናት። ሃይ ልታጀበው ሃይ አሞራይ ጥራኝ ሃይ ለምን የትም ለውደቅ ሃይ የአገር ያፈር ይብላኝ ሃይ እስቲ ነፍስ አውቄ ሃይ ራሴን ልጠይቅ ሃይ ቀሪካት የአገሬ
ጎንደርዬ እንግዲህ የመጣሁበትን አላማ ጨርሼ ከ106 በላይ ህፃናት ልጆችሽን ሰርቼ በ3 ቀን ማለት ነው ሁሉም ደግሞ ስኬታማ በሆነ ሁኔታ አልቆ እናንተም ደግሞ በየቀኑ ሁላችሁም ሰርፕራይዝ እያደረጋችሁኝ በሚገርም አቀባበል ተቀብላችሁኝ ደስ ብሎኝ ከድካም ውጭ ሁሉም ነገር ደስ ብሎኝ አሁን እንግዲህ ወደ አዲስ አበባ እየተመለስኩ ማለት ነው። እናት ዓለም ጎንደር በጣም ወድሻለሁ፣ ልጅሽ ነኝ፣ ኑሪልኝ እስከ ዘላለም ድረስ አሁንም እቀጥላለሁ። መልካም ጊዜ። ደህና ሁኚ ጎንደር፣ ደህና ሁኚ።